የጨጓራ ህመም የሚባለው የሆድ የዕቃ ክፍል ውስጥ ብግነት ሲፈጠርና ብግነትን የሚያመጡ ነገሮች በብዛት ሲፈጠሩ ናቸው። ዶክተር ሀና በየነ እባላለሁ። ይህንን ለምትመለከቱት የጤና መንገድና ህክምና ወይም ዌይ ኦፍ ሄልዝ ኤንድ ትሪትመንት ይባላል። የጨጓራ ህመም የሚባለው የሆድ የዕቃ ክፍል ውስጥ ብግነት ሲፈጠርና ብግነትን የሚያመጡ ነገሮች በብዛት ሲፈጠሩ ናቸው። የሆድ ዕቃ ክፍልን ከሚያበግኑት መካከል በመጀመሪያ የሚጠቀሰው ሄሊኮባክተር የሚባለው ባክቴሪያ መኖር፣ ኢንፌክሽን መፈጠር፣ መድኃኒት ከተገቢው በላይ መውሰድ፣ አልኮል በብዛት መጠጣት እና ሌሎችንም መጥቀስ ይቻላል። የጨጓራ በሽታ ስር የሰደደና ትኩስ በመባል ይታወቃል። የጨጓራ ህመም ለአብዛኛው ሰው ቶሎ የሚድንና ፈጣን የሆነ ህክምና የሚያስፈልገው ነው። የጨጓራ ህመም ምልክቶች በመጀመሪያ በደረት መካከል የማቃጠል ስሜት መኖር፣ ማስመለስ፣ ማቅለሽለሽ፣ የላይኛው የሆድ ክፍል ትንሽ ምግብ ከተበላ በኋላ የሆድ ክፍል ቶሎ የጥጋብ ስሜት መሰማትና መወጠር፣ መነፋት ናቸው። አንድ ሰው የጨጓራ ህመምና ስሜት ካለበት መውሰድ የሚገባውና መውሰድ የማይገባው ምግብና መጠጥ ለመግለጽ እሞክራለሁ። በመጀመሪያ የሚጠቀሰው በፋብሪካ የተቀነባበሩ ምግቦች። በፋብሪካ የተቀነባበሩ ምግቦች በውስጣቸው ለረጅም ጊዜ እንዲቆይ ተብሎ ምግቡን ማቆያና ማጣፈጫ ኬሚካልና ጨው ይጨመርባቸዋል። እነዚህን ኬሚካሎች በተደጋጋሚ መመገብ ጨጓራ በሽታ ላይ እንዲወድቅ ያደርገዋል። በሁለተኛ ደረጃ ስንዴና ስንዴ ነክ ነገሮች። ስንዴና ስንዴ ነክ ነገሮች በውስጣቸው ግሉተን የሚባል ንጥረ ነገርን በመያዝ ጨጓራን ስለሚጎዱ ጨጓራን ህመም ላይ ይጥላሉ። በሶስተኛ ደረጃ ወተት። ወተት ለጊዜው የጨጓራን ህመም የሚቀንስ ቢሆንም ለረጅም ጊዜ መውሰድ ግን በጨጓራ ውስጥ አሲድ እንዲመረት ስለሚያደርግ የጨጓራ ህመም እንዲባባስ ያደርጋል። በአራተኛ ደረጃ ቅባት ያላቸውንና ስኳር በውስጣቸው የሚይዙ ምግቦችን አዘውትሮ መመገብ። ስኳርም ሆነ ቅባት በውስጣቸው የሚይዙ ምግቦች ጨጓራ በሽታ ላለበት ሰው በብዛት አይታዘዝም። ምክንያቱ ደግሞ ምግቡ ከመፈጨት ይልቅ ሆድ ውስጥ በመቀመጥ ከነበረው የህመም ደረጃ ከፍ እንዲል ያደርገዋል። ስለሆነም ስኳርም ሆነ ቅባት ያለበት ምግብ ጨጓራ ላለበት ሰው ብዙ ጊዜ ባይመገብ የተመረጠ ነው። በአምስተኛ ደረጃ በዘይት የተጠባበሰና ብዙ ክሬም ያለው ምግብ መመገብ። በዘይት የተጠበሰም ሆነ ብዙ ክሬም ያለው ምግብ የጨጓራ የውስጥ ክፍልን ስለሚያበግነው ለጨጓራ ህመም ያጋልጣል። በስድስተኛ ደረጃ ቲማቲም፣ ሎሚ፣ ብርቱካን። ቲማቲም፣ ሎሚ፣ ብርቱካን በውስጣቸው አሲድን ይይዛሉ። አንድ ሰው የጨጓራ ህመም ያለበት እነዚህን አትክልቶችን መመገብ የጨጓራ ግድግዳ እንዲቃጠልና ጨጓራ ከነበረበት ህመም ከፍ እንዲል ያደርገዋል። ስለሆነም በጨጓራ ህመም ጊዜ እነዚህ ፍራፍሬዎች ባይወሰዱ ይመረጣል። ስለዚህ ጨጓራ ጤንነቱን ጠብቆ እንዲቀጥል ምን አይነት ምግቦችን መመገብ አለበት? በመጀመሪያ የሚጠቀሰው ከአረንጓዴ ቅጠል ጥቅል ጎመን፣ የቀይ ስር ቅጠል፣ ስፒናች፣ አሪጉላ። ከፍራፍሬ ቀይ እንጆሪና ሰማያዊ እንጆሪ። ከአሳ ቱናና ሰርዲን። ከላይ የጠቀስኳቸው አረንጓዴ ቅጠል፣ ፍራፍሬና አሳ በውስጣቸው ጸረ ብግነትንና ጸረ ጎጂ ተረፈ ምርትን ስለሚይዙ ጨጓራ ጤንነቱን ይዞ እንዲቀጥል ይረዳሉ። በሁለተኛ ደረጃ ነጭ ሽንኩርት። ነጭ ሽንኩርት የጨጓራ ባክቴሪያ የሆነውን ኤች ፓይሎሪ ወይንም ሄሊኮባክተር ባክቴሪያን ይገላል። ነጭ ሽንኩርት በውስጡ ጸረ ባክቴሪያን በመያዝ የጨጓራ ባክቴሪያን በመግደል በባክቴሪያው ምክንያት የመጣውን የጨጓራ ብግነትን ይቀንሳል። ነጭ ሽንኩርትን በተለያየ አመጋገብ በጥሬው እንዲሁም አብስለን መመገብ እንችላለን። በሶስተኛ ደረጃ ፕሮባዮቲክ። የሆድ ዕቃ ክፍል ጠቃሚ በሚባሉ ባክቴሪያ አማካኝነት የምግብ መፈጨት ሂደት ፈጣን እንዲሆን ይረዳሉ። ሆኖም የእነዚህ ጠቃሚ ባክቴሪያዎች ቁጥር መቀነስ
ለሆድ ህመም ብሎም ለጨጓራ መቃጠል ያጋልጣሉ። በተለያየ ምክንያት በሆድ ዕቃ ክፍል የሚገኙ ጠቃሚ ባክቴሪያዎች ሲቀንሱ የምግብ መፈጨት ሂደት ይዛባል። የተመገብነው ምግብ እንዲቀመጥ እንዳይፈጭ ይሆናል። ስለሆነም ፕሮባዮቲክ የሚባለው ለሆድ አስፈላጊና ጠቃሚ የሆኑ ባክቴሪያዎችን በመውሰድ የምግብ መፈጨት ሂደት እንዲስተካከል፣ ምግብ እንደ ልብ እንዲዘዋወር ብሎም እንዲፈጭ ይረዳል። በዚህም ምክንያት የጨጓራ ባክቴሪያ የሚባለው ኤች ፓይሎሪ እንዳይስፋፋ፣ የቆሰለው ጨጓራ በፍጥነት እንዲድን ይረዳሉ። ፕሮባዮቲክ ወይም ጠቃሚ መጠጥን ከሚይዘው መካከል በአገራችን የሚታወቀው እርጎ በውስጡ ላክቶባሲለስ የሚባል ጠቃሚ ባክቴሪያን ስለሚይዝ በሆድ ዕቃ ክፍል የሚገኝ አላስፈላጊ ባክቴሪያን በማስወገድ የሆድ ዕቃ ክፍልን ያስተካክላል። እንዲሁ የጨጓራን በሽታ ያስወግዳል። በአራተኛ ደረጃ አረንጓዴ ሻይ ከማር ጋር መጠጣት። አረንጓዴ ሻይ በውስጡ በሚይዘው ጸረ ጎጂ ተረፈ ምርትና ጸረ ብግነት አማካኝነት እንዲሁም ማር በውስጡ በሚይዘው ጸረ ባክቴሪያ አማካኝነት የጨጓራን ባክቴሪያ በማስወገድ የጨጓራን ብግነትንና የጨጓራ ህመምን ያስወግዳል። በአምስተኛ ደረጃ ቀለል ያሉ ምግቦችን መመገብ። የጨጓራ ህመም በምንመገበው አመጋገብ ሊነሳ ወይ ደግሞ ሊድን ይችላል። የጨጓራ ህመም ካለ አመጋገብ ቀለል ያለ ቢሆን ይመረጣል። ሆድ ያዝ የሚያደርግና ለሆድ ከበድ ያለ ነገርን በምንመገብበት ጊዜ ጨጓራ የመፍጨት ሂደት ላይ ጭንቀት በመፍጠር ህመም እንዲበስ ያደርጋል። ስለሆነም አመጋገብን ቀለል በማድረግ የጨጓራን በሽታ ማስወገድ ይቻላል። በስድስተኛ ደረጃ ሲጋራ ማጨስና ብዙ መድኃኒቶችን ከመውሰድ መቆጠብ። የጨጓራ ህመም ለጨጓራ ካንሰር ያጋልጣል። ሲጋራ ማጨስ የጨጓራን ህመም ከማምጣቱ ባሻገር የጨጓራ ካንሰር ያመጣል። ከሲጋራ ባሻገር ደግሞ መድኃኒት በተደጋጋሚ መውሰድ፣ ለምሳሌ አስፕሪን፣ አይቡፕሮፊን የሚባሉ መድኃኒቶች በተደጋጋሚና በብዛት ያለ ሐኪም ምክር መውሰድ ለጨጓራ ካንሰር ያጋልጣል። በሰባተኛ ደረጃ ጭንቀትን መቀነስ። ጭንቀት ሲኖር የጭንቀት ሆርሞን በከፍተኛ ደረጃ እንዲለቀቅና አሲድ በብዛት እንዲመረት ያደርጋል። ይህ ደግሞ የጨጓራ በሽታ እንዲብስና ከነበረበት ብግነት እንዲጨምር ያደርገዋል። ጭንቀትን ስፖርት በመስራት፣ በቂ እረፍት በማድረግ፣ ማሳጅ በማድረግ እንዲሁም ደስ የሚያሰኘንን ስራ በመስራት ማስወገድ ይቻላል። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበረ። አስተማሪ ይሆናል ብዬ አስባለሁ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ በሐሳብ መስጫ ወይም በቴሌግራም ግሩፕ ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።